የተመረጠ ዕቃ መሆን የሚቻለው ምን ቢሆን ነው የሚለውን ስንመለከት የጳውሎስን ሕይወት ማየት ነው። ከዛ ሕይወት ካስቀያሚው ታሪኩ እንደገና በአንድ ጊዜ ተለውጦ ደግሞ በብርሃን ነው የተጠራው፣ ወደ ብርሃናዊ ሕይወት ነው የተመለሰው። ሲመጣ የተገለጠው ብርሃን ከሱ በስተቀር ማንም የማይሰማው ድብቅ ምስጢር ለሱ ብቻ ይላክለት ነበረ። አብረውት የነበሩ ሰዎች ብርሃኑን ያያሉ፣ ድምፁን ግን አይሰሙም። ድምፁን ይሰማሉ፣ ምን እንደሚናገር ግን አያውቁም። ለጳውሎስ መልእክቱ ይደርሰው ነበረ። እግዚአብሔር አንዳንድ ጊዜ ሰው የማይሰማው ነገር በውስጣችን ሊያመጣ ይችላል። በህልምም ሊሆን ይችላል፣ አለበለዚያ በሌላ መምህር በኩል ሲነገር ልትሰሙት የምትችሉ ነገር አለ። የሚያስደነግጥ ነገርን ወይም ደስ የሚያሰኝ ነገርን ሌላው ሳይሰማ ለእናንተ ብቻ መልእክት የሚልክበት ጊዜ አለ። እግዚአብሔር ለጳውሎስ ያንን ያደረገለት። ታላቅ ብርሃን ወጥቷል፣ ያንን ሁሉም አይቷል፣ ድምፅም ተሰምቷል። ምክንያቱም መብረቅ ነውና የጮኸው ሁሉም ሰምቶታል። በዚያ ድምፅ ውስጥ ግን ቃል የሚሰማ የነበረው ጳውሎስ ብቻ ነው የነበረው። እንዲህ አይነቱም መልእክት ሰምቶ ነው ምን እንዳደርግ ትወዳለህ ብሎ ወደ እግዚአብሔር ፊቱን የመለሰው። ከዚህ ጊዜ በኋላ ነው ተረታና በእግዚአብሔር እጅ መያዝ ጀመረ ማለት ነው። ከዚያ በኋላ ጳውሎስ የተመረጠ ዕቃ ሆኖ ለአገልግሎት ራሱን አዘጋጀ። ግን የሚገርመው ከተመለሰ በኋላ እንደዛ ሆኖ ለእግዚአብሔር ራሱን ከሰጠ በኋላ እውር ሆኖ ማየት ሁሉ ተስኖት ነበረ። እያየ ነው የመጣው። ሲመለስ ከዚያች ቅጽበት ጀምሮ ግን ማየት የተሳነው ሆኖ ነው የተገለጠው እና ለ3 ቀን ደማስቆ እስኪደርስ በዚያም ሐናንያ ጋር እስኪገናኝ ድረስ ለ3 ቀን ከማየት ተከልክሎ ነበር የሰነበተው። ብርሃን ያጠፋው አይን ማለት ነው። የሱ ብርሃን የሱ አይን ብርሃን ያጠፋው አይን ነው የነበረው። ታላቅ ብርሃን ነው የታየው። ያን ብርሃን ካየ በኋላ ጳውሎስ ማየት አቁሞ ነበር ማለት ነው። ያ ማለት አይነ ልቡናው እስኪበራ ድረስ አይነ ሥጋውንም እግዚአብሔር ሸፍኖት ነበር ማለት ነው። እንደዚህ አድርጎ ጠራውና መራውና ከደቀ መዛሙርቱ ጋር ከተገናኘ በኋላ አስተምረውት አጥምቀውት ንስሐውን ከጨረሰ በኋላ ከዓይኖቹ ላይ እንደ ሸረሪት ድር ተገፎ ከወደቀለት በኋላ ጳውሎስ የሚባል ምርጥ ዕቃ ለእግዚአብሔር ኖረው ማለት ነው። በዚህ ቤተ መቅደስ ውስጥ መኖር የሚቻለው እንደ ጳውሎስ ዕቃነትን ሲያምኑ ብቻ እንደሆነ ነው የሚያሳየው። አሁን ጳውሎስን ለዚህ ያበቃው ምንድን ነው ከተባለ መታዘዙ ነው። የመጀመሪያው መታዘዙ ነው። እግዚአብሔር ለገለጠለት ለዚያ ነገር ኃይሉን ሁሉ ተወና ለእግዚአብሔር ኃይል መገዛት ቻለ ማለት ነው። በስጋ ኃይል በእግዚአብሔር ቤት አገልግሎት መስጠት እንደማይቻል ከቅዱስ ጳውሎስ መማር እንችላለን። በመንፈስ ነው። ከዛ በኋላ በመንፈሳዊ ኃይል ነው ታድሶ እንደገና ማስተማር መስራት የቻለው። ሐዋርያትንም ቢሆን መንፈስ ቅዱስን እስኪቀበሉ ድረስ ያቆያቸው ከዛ በፊት በስጋ ኃይል ይመላለሱ ስለነበረ ነው። አንድ ክርስቲያን በስጋ ኃይል የሚመላለስ ከሆነ የሚያስብ ከሆነ መጸለይም አይችልም፣ በትጋት ሆኖ ማገልገልም አይቻለውም። በስጋ ኃይል የሚያገለግል ክርስቲያን ኃይል ይጨምርበታል። ለዚህ ነው ጴጥሮስ ጌታን በጣም ይወደዋል። ስለሚወደውም ነው ጌታን ሊይዙት በመጡ ሰዎች ላይ ሰይፍ መዞ የነበረው። በስጋ ኃይል ማስቆም ይቻላል፣ መከላከል ይቻላል ብሎ ያስብ ስለነበረ ነው። በ3 ነገሮች ቤተክርስቲያንን መርዳት አይቻልም። አንደኛ በስጋ ኃይል የቤተክርስቲያንን ጠላቶች ማጥፋት አይቻልም። ሁለተኛ ከጠላት ፊት በመሰወር አሁን ኢየሱስ ክርስቶስን ጠላት ባለበት ስፍራ እንዳይሄድ ይከላከል ነበር ቅዱስ ጴጥሮስ። ለምሳሌ ማቴዎስ 16 ላይ ስትመለከቱ ሐሰለከ ብሎታል። ማቴዎስ 17 ላይ ቅዱስ ጴጥሮስን ጌታ እሞታለሁ ብሎ ሲናገር ሰማውና ይሄማ ሊሆን አይገባም ብሎ ይቃወም ነበረ። እንዲህ ባለው ሁኔታ መከልከል አይቻልም። ቤተክርስቲያኒቱ ማዳን ወይም ቤተ እግዚአብሔር ማገልገል አይቻልም ማለት ነው። ከአሕዛብ ጋራ ፊት ለፊት አንዳንድ ጊዜ የምታደርገው ውጊያ አላት ቤተክርስቲያኒቱ። በዚያ ሰዓት ሞታ ከሆነ የምታሸንፈው እግዚአብሔር እንደዚያ ነው የሚፈቅደው። ሞታ እንድታሸንፍ ይፈልግ ይሆናል ማለት ነው። ምክንያቱም በመሞቷ ብዙዎች መዳን ስለሚያገኙ። ለምሳሌ ኢየሱስ ክርስቶስ በሞተ ጊዜ በዕለቱ እንኳን 500 ሙታን ተነስተዋል። ከ500 በላይ ናቸው። እንደውም 600 አይሞሉም፣ ግን ከ500 ከፍ ያለው ሙታን ከመስቀሉ ስር ሲሞት ነው ነፍሱን ሲሰጥ። እነዚያ ደግሞ ከመቃብር ይወጡ ነበር። ሰማዕታት ተይዘው ሲታሰሩ ሲገደሉ አንድ ሰማዕት ተይዞ እስኪታሰር እስኪገደል ድረስ 1000 ሰማዕታት ያምኑ ነበረ። ቅዱስ ጊዮርጊስ በ7 ዓመታት ውስጥ ያሳመናቸው በሱ ተጋድሎ ምክንያት ተስበው ያመኑ የሮማ ወታደሮች በጣም ብዙዎች ናቸው። በዚያም በኩል እግዚአብሔር የሚጠራቸው ሰዎች ስለሚኖሩ ነው ያንን የሚያደርገው እና በዚያም ሊጠራ ይችላል። ሌላው በስጋ ሐሳብ ቤተክርስቲያንን ማራመድ አይቻልም። የመንፈስ ቅዱስ ጸጋ የመንፈስ ቅዱስን ፈቃድ የእግዚአብሔርን ፈቃድ
መጠየቅ አስፈላጊ ነው ማለት ነው። ስለዚህ በእነዚህ ነገሮች ሊረዳት ስለማይችል ነው። አስቀድሞ እግዚአብሔር የእሱን ኃይል ማድከም ነበር የፈለገው። ያ ኦሪቱን ያገለገለበት ሕገ ኦሪትን ለማስከበር የሄደበትን ኃይል የትዕቢት መንፈስ እግዚአብሔር አስቀድሞ ሰብሮ ጣለለት። ክፉ የአጋንንትን መንፈስ እግዚአብሔር ከእኛም ውስጥ ያርቅልን። አሁን በስጋ ኃይል የምንመላለስ በትዕቢት መንፈስ የምንራመድ ከሆነ አገሩ የኛ ነው፣ ቤተክርስቲያኒቱ የኛ ናት፣ ያደግንበት ነው። እንዲህ የምንል ከሆነ እግዚአብሔር ከኛ ጋር አብሮ አይሰራም። እግዚአብሔር ከትሑታን ሰዎች ጋር ስለሆነ ነው አብሮ የሚሰራ። ራሳቸውን ዝቅ አድርገው በቅዱስ መንፈስ ተመርተው የሚሰሩ ሰዎች ጋር አብሮ ስለሚሰራ ነው። ቅዱስ ጳውሎስ የተመረጠ ዕቃ መሆን የጀመረው ከዛ ዕቃ እንደምታውቁት የራሱ ፈቃድ የለውም። አንድ አገልጋይ የራሱን ፈቃድ ካልተወ እንደ እግዚአብሔር ፈቃድ ሊኖር በፍጹም አይችልም። ቅዱስ ጳውሎስ በመጀመሪያ የራሱን ፈቃድ ነው የተወው። ጌታ ሆይ ምን እንዳደርግ ትወዳለህ ብሎ ማለት ነው። ሊሄድ የተነሳው ወደ ደማስቆ ክርስቲያኖችን እያሰረ እንዲያመጣ ከሊቀ ካህናቱ ደብዳቤ ተቀብሎ ነበር የሄደው። ግን እግዚአብሔር አድርግ ያለውን ብቻ ለማድረግ ጌታ ሆይ ብሎ እጁን ሰጠ ማለት ነው። ከዛ በኋላ ማንኛውም ሰው ቢሆን ወደ ቤተክርስቲያን አገልግሎት ስትመጡ ይቺ ቤተክርስቲያን የሐዋርያት ቤተክርስቲያን ናት። ይቺ ቤተክርስቲያን ሰማዕታት ደማቸውን አፍስሰው የጠበቋት ቤተክርስቲያን ናት። ይቺ ቤተክርስቲያን በጽርሐ ጽዮን መንፈስ ቅዱስን የተቀበለችው ቤተክርስቲያን ናት። ስለዚህ እንዲህ ባለችው ማህበር ውስጥ ስንገባ ፈቃድ እግዚአብሔርን ለመፈጸም የራሳችንን ፈቃድ መተው መቻል አለብን። የራሱን ፈቃድ የማይተው ክርስቲያን እንዴት ብሎ ለእግዚአብሔር ሊታዘዝ ይችላል? ሁለት ፈቃድ መቼም ቢሆን ለአገልግሎት የሰመረ አገልግሎት ለማገልገል አያስችልም። የእኛም ፈቃድ ካለ የእግዚአብሔርን ፈቃድ ካለ እሱ ሊሆን አይችልም። የእኛን ትተን የእግዚአብሔር ፈቃድ ይሁን ብለን ማገልገል መልመድ አለብን። ቅዱስ ጳውሎስ ምርጥ ዕቃ የተባለው ለዚያ ነው። ምርጥ ዕቃ ማለት የተቀደሰ አገልጋይ ዕቃነት የእግዚአብሔር ዕቃነቱን አምኖ እግዚአብሔር ሂድ ወዳለው ብቻ የሚሄድ ማለት ነው። ቅዱስ ጳውሎስ ከዚያ በኋላ በተናገራቸው ቃላት ልብ ይሰብራል። የሚናገራቸው ቃል አሁን የሐዋርያት ሥራ ምዕራፍ 20 ስትመለከቱት ቁጥር 14 ላይ በእኔ ዘንድ ነፍሴ እንደከበረች አላያትም፣ እንደከበረች አድርጌ አልቆጥራትም ይላል። በእኔ ዘንድ ነፍሴ ሰውነቱን ይሄን ያክል የተናቀች አድርጓታል። ምክንያቱም የእግዚአብሔርን ፈቃድ ለማድረግ የተሰየመ አገልጋይ እንደነበረ ስለሚያምን ማለት ነው። በየትኛውም መድረክ ላይ ብታገለግሉ የራሳችሁን ፈቃድ መተውን አስቀድማችሁ ልታደርጉ ይገባል። ከዚያ በኋላ የእግዚአብሔርን ፈቃድ ለማድረግ ስንመጣ እግዚአብሔር ደግሞ የእኛን ፈቃድ እየፈጸመ እንድናገለግል የሥራ በሮችን እየከፈተልን ነው የሚሄደው። ቅዱስ ጳውሎስን እንዲሆኑ ስለመጣ ነው። ከእስር ቤት ያወጣው ጊዜ አለ። ከአንበሳ መንጋጋ ያዳነው ጊዜ አለ። ሞት ከመከሩበት ሰዎች መካከል በልዩ ልዩ መንገድ ያወጣው ጊዜ አለ። አሁን ምዕራፍ 22ን ስትመለከቱት ቅዱስ ጳውሎስ እንዴት ባለ መንገድ ይድን እንደ የአይሁድን ሴራ ምዕራፍ 23 ላይ ስትመለከቱ የሐዋርያት ሥራ ማለት ስትመለከቱ አይሁድ በጣም በብዙ ተደራጅተው መክረውበት ነበረ። በቃ ዛሬ በእጃችን ገብቷል እንገድለዋለን ብለው የተመካከሩ ሰዎች ነበሩ። ከዚያ ሁሉ እንዴት እንደሚያድነው ለምን? እግዚአብሔር የራሱን ዕቃ አሳልፎ ስለማይሰጥ ማለት ነው። እግዚአብሔር በገንዘቡ ላይ አይቀልድም። በእውነቱ እግዚአብሔር ገንዘቡን አሳልፎ አይሰጥም። ቅዱስ ጳውሎስ የእግዚአብሔር ገንዘብ አድርጓል። ሰው ንዋየ ቅድሳት ማድረግ በመጀመሪያ ሰውነታችንን ንዋየ ቅድሳት ማድረግ ይኖርብናል ወገኖች። አንደበታችንም ንዋየ ቅድሳት መሆን አለበት። ዓይናችንም ንዋየ ቅድሳት መሆን አለበት። እጃችንም ንዋየ ቅድሳት፣ እግራችንም ንዋየ ቅድሳት፣ ሁለንተናችን ምን መሆን አለበት? ነገሩ ንዋየ ቅድሳት። ንዋየ ቅድሳት እዚህ ከገባ በኋላ በጻሕሉ ፈትፍተን እንብላበት፣ በጽዋው ቀድተን እንጠጣበት አይባልም። መብራቱን እንኳን ሳይቀር ቤታችን ወስደን እንድመቅበት አይባልም። እዚሁ ነው የሚቀመጥ። ቢሰበር እንኳን እዚሁ ይቀመጣል። ንዋየ ቅድሳት ሆኗል። እኛም ሰውነታችንን ንዋየ ቅድሳት ማድረግ የመጀመሪያ ስራችን መሆን አለበት። እግዚአብሔር የሚገለገለው በንዋየ ቅድሳት ነው። ባልተቀደሰ ዕቃ እግዚአብሔር አይገለገልም። ስለዚህ ሰውነታችሁን ንዋየ ቅድሳት፣ ልቡናችሁን ንዋየ ቅድሳት አድርጉት። በጎ ሀሳብ የሚያስብ ቂምና በቀል የሌለበት፣ በቂም በበቀል ያላደፈ ሰውነታችሁን ንጹህ ማድረግ፣ በዝሙት ያልበሰበሰ ያልቆሸሸ ሰውነት ሊኖረን ይገባል። አንደበታችንም ልክ እንደዚያው ሐሰት ከመናገር ሁለት ቃል ከመናገር እውነትና ሐሰትን ቀላቅሎ ከመያዝ የተለየ መሆን አለበት። ለምን? ንዋየ ቅድሳት ስለሆነ እግዚአብሔር የሚገለገልበት ንጹህ ማድረግ ይገባል ወገኖች። በእውነት እግዚአብሔር የሚገለገለው በንዋየ ቅድሳት ስለሆነ እዚህ መጥቶ ሳይባረክ አገልግሎት የሚሰጥ ዕቃ የለም። ሁሉም ነገር እዚህ መጥቶ ጸበል የሚቀዳበትም ቢሆን ስጋው ደግሞ የሚቀርብበትም ቢሆን
ካህናት የሚለብሱት ልብሰ ተክህኖም ቢሆን ተባርኮ ተጸልዮበት፣ አንዳንዱ ደግሞ ቅባ ሜሮን ተቀብቶ ከብሮ ነው አገልግሎት የሚሰጠው ማለት ነው። አለበለዚያማ ከዓለም በምን ይለያል? ስለዚህ ሰውነታችን ለእግዚአብሔር የተለየ መሆን አለበት፣ ምርጥ ዕቃ መሆን አለበት። እግዚአብሔር በንዋየ ቅድሳት ነውና የሚገለገለው።